የዛን ቀን ደስ አለኝ። ምክንያቱም ቤቲ ከተወለደች ጀምሮ ለመጀመሪያ ጊዜ ሽፎን ለብሳ ጭር ፀጉሯን ተሰርታ ኧረ እሱ ደስ አለኝ በጣም እንዱ ሰሚንሽን በጣም ደስ ያለኝ የዛን ቀን ቆመሽ ራስሽን መስታወት ላይ ተሰርቼ ከዛ ሽፎን ለብሼ ከፋ ብያለሁ እኮ በጣም ነው ደስ ብሎኛል። ከዛ በቃ እንደዛ ሰርጉ ቀን ደረሰ። ቀኑ ጫማ ተገዝቶልኝ ፋብዬ ልክ ስወጣ ከሰው እንዴት እያየኝ እንደሆነ አልገባም። እንዴት በቃ ያፈጥብኛል ነው ስታምር ምናምን አይነት ነገር ጌታን የሰፈር ሰው ትላልቆቹ ሰዎች ምናምን እንደዛ ሲሉኝ ነበር። ቤቲ ዛሬ ማን ሊሞት ነው ምናምን ያንን በቃ ማለት እንዴት ነው ለመምካት ግራ ገብቶኛል። በቃ አማረብሽ በጣም ነው ያማረብሽ ምናምን ነገር አዲስ ሰው ነሽ መጣሽ ሌላ ሰው ነው የምመስለው። ለራሴ እኮ መስታየት ላይ ቆሜ ገርሞኝ እኮ ደስ ብሎኝ አልቅሼ ደስ ብሎኝ እንባዬን አብሼ እኮ ነው የወጣው። በጣም ከዛ አሸንዳ መጫወት ፈልኩ በዛ እድሜ አሸንዳ ብንጫወት ችግር የለውም። ትፈሪ ትሸሽው የነበረውን አሸንዳ መጫወት ፈልግሽ እንዲህ ብዬ ትምህርት ቤት መሄድ ፈልኩ። ሽፎንሽ ለብሰሽ ሰው እንዴ እንደዛ ጓደኞች እንዲያው እንደ አይሞክሽም አይሰልችሽም ምናምን የሚያውቁ ሰዎች ደግሞ እሷ እኮ እንደዚህ እንደተሰራች ነገር የሚሉኝ ሰዎች እንደዛ ብዬ እንዲያዩኝ ፈለኩ። ሰርጉ ቀን አለፈ። ከዚህ በኋላ ነው ያለው ነገር። ከዛ የሰርጉ ቀን የሆነ ልጅ አይቶኝ ነበር። የነሱ ዘመድ ነገር ነው ያክስቷ ምናምን ዘመድ ነገር። እሺ የሩቅም ቢሆን ብቻ ዘመድ ናቸው። ተጠርቶ ነው። ከሳምንት በኋላ ምናምን ልጁ ሱቅ መጣ ማለት ነው። አንቺ የዛን ቀን የሰርጉ ቀን አይተሽው ነበር? አላየሁትም ጭራሽ። አላየሽውም? መጥቶ ማስቲካ ገዝቶ 200 ብር ትይዛለህ። አልገባኝም እኔ ማለት የሆነ አይ ያዡ ብሎኝ ሄደ። እሺ እኔም ይዘው አንተ ነበር እበሳጫለሁ ሁላ በየቀኑ እየመጣ ያንን ያክል ሄልዬን ስነግራት አይ ቲፕ ነው ችግር የለውም ሌላ ምንም አይል። መጥቶ ማስቲካ ገዝቶ ያዡ ለማውራት ደግሞ ጭራሽ አይደለም ፊት ልሰጠው እበሳጫለሁ። ሳይው ልጁ እንደዛ ያረገ ሲበዛ መበሳጨት ጀመረ። ሳይው ደሜ ነው ተከተለው ልጁ